ኦኬ መጀመሪያ ሎጊን እናደርጋለን። ሎጊን ለማድረግ ዩዘር ኔም እና ፓስወርድ ያስፈልጋል። ማንኛውም የዚህ ሲስተም ተጠቃሚ መጀመሪያ ሎጊን ማድረግ አለበት። ሎጊን ለማድረግ ዩዘር ኔም ካስገባን በኋላ ወደ ውስጥ መግባት ይችላል። ይሄ በጀት ኤክስፔንስ ትራከር ነው። ሁሉም ለሁሉም የሆነ ለሁሉም አንዱ የሆነ ሲስተም ነው። ስፔሻሊ ኤክስፔንሲቫችንን ትራክ ለማድረግ ለመቆጣጠር እና በጀታችንን ለማስተዳደር እና ከፋይናንሳችን ጋር ኮንትሮል ለማድረግ ይጠቅማል። እንዲህ አይነት ሲስተሞችን ባንጠቀም ዊክ ሆነ ፋይናንሻል ቪዚቢሊቲ ፋይናንሳችን ለማየት እንቸገራለን እና ኮንትሮል ለማድረግ ሪስክ ኢን ኢንክሪዚንግ ሪስክ ኢን ኢረር የመፍጠር እንትናችንን ይጨምራል ማለት ነው። እንዲህ አይነት ሲስተሞች ኢንሄንስ ፋይናንሻል ቪዚቢሊቲ ኤንድ ኮንትሮል ነው። ፋይናንሳችንን ማየትና ኮንትሮል ለማድረግ ይረዳሉ። ስማርት የሆነ ፋይናንሻል ዲሲዥን ለመስጠት ይጠቅማል። ትራንዛክሽን በጀት እና ካታጎሪ ይህን ሲስተም ያፋዘተት አሁን ካታጎሪ ላይ ለምሳሌ ፐርቼዚንግ ላፕቶፕ ብለን ኤክስፔንስ ብለን አስገብተናል። ካታጎሪ ዋና ጥቅሙ ኤክስፔንስባችንን ኦርጋናይዝ እና ለማየት ኦርጋናይዝ አድርገን ለማየት ነው። የት ነው ገንዘባችን የሚሄደው የሚለውን ስፔሻሊ ለማየት ነው። ስትራክቸራሊ ክላሲፋይ ለማድረግ ነው። ኤክስፔንሲቫችን ምንድነው፣ ኢንካማችን ምንድነው የሚለውን ስትራክቸራል ክላሲፋይ አድርገን ፊልተር እና ግሩፕ ለማድረግ ይረዳናል። ትራንዛክሽናችንን እነዚህ ኤክስፔንስ አለን ኢንካም አለን የሚለውን ፊልተር እና ግሩፕ አድርገን እንድናይ ያደርጋል ማለት ነው። እዚህ ጋር ለምሳሌ ካታጎሪ ላይ ኢንካሞችን ኤክስፔንሲቮችንም ለይተን ሶርት አድርገንም ማየት እንችላለን። ስለዚህ ይሄ ደግሞ ከትራንዛክሽን እና በጀት ቴብሎች ጋር ኢንተርሊንክድ ውስጥ ለውስጥ ግንኙነት ፈጥሮ ስራ ያቀላጥፍልናል። ለዚህ ሲስተም እንደ ዋና መሰረታዊ ፋንዳመንታል የሚባል ነገር ነው ማለት ነው። ኤክስፔንሲቫችን ካለለ በጀት ልናወጣ አንችልም። ትራንዛክሽንን በየጊዜው ልናደርግ አንችልም ማለት ነው። ሁለተኛው ትራንዛክሽን ነው። ትራንዛክሽን ደግሞ የስፔንዲንግ ሊሚታችንን ለማስቀመጥ ነው። ምን ስንት ያህል ስፔንድ ማድረግ እንችላለን እና ከሱ ጋር ደግሞ ጎላችንን አጣጥመን እንድንሆን ነው። ለምሳሌ ፐርቼዚንግ ላፕቶፕ በ6 ወር 6ኛው ወር ላይ 20,000 ብር መድበናል የምንለውን እናስቀምጣለን። ይሄ ካስቀመጥን ከዚህ በላይ ከሆነ ፕሪቬንቲንግ ኦቨር ስፔንዲንግ የሚባለውን እንትን እናስቀምጣለን ማለት ነው። ዋና ጥቅሙ ከአቅም በላይ ወጪ እንዳናወጣ ነው ማለት ነው። ከዛ ሴቲንግ ባጀታችንን እናስቀምጣለን። ስፔንዲንግ ቢሄቨራችን እናያለን። ሲያስፈልግ ደግሞ ከአቅም በላይ ወጪ ስናወጣ አላርት የሚያደርግ ባህሪ ያለው ማለት ነው። ሴቲንግ ጎል ሴት እናደርጋለን። ትራክ እናደርግና ኖቲፋይ እናደርጋለን። ኒር አወር ባጀት ሲደርስ ኖቲፊኬሽን ሁሉ የምናገኝበት ሲስተም ይኖራል ማለት ነው። አሁን 6ኛው ላይ ያለውን ኤክስፔንሲቮችን ብቻ ማየት ኢንካሞችን ብቻ ለይቶ ማየት ይቻላል ማለት ነው። ከዛ ከበጀትና አክቹዋል ያለውን ኮምፔር እያደረግን ኦቨር ስፔንዲንግ እንዳይኖር የምናይበትና በጀት ፕሮግሬሲቭ ሪፖርት እንዲኖር የሚያደርገውን ወደፊት ከዚህ ቀጥሎ የምናየው በቀንም በማንዝም ፊልተር አውት አድርገን ማየት እንችላለን። ከዛ ውጪ ፋይናንሻል ዲሲፕሊን እንዲኖረን የተመጠነ ፋይናንስ ላይ እንቅስቃሴ እንድናደርግና ስትራቴጂክ ሆነ ፕላን ከዚህ ያየን ያወጣን ፋይናንሳችንን ፋሲሊቴት ለማድረግ ይጠቅማል። አሁን ያለፈውን ወር የ5ኛው ወር ያልን ፊልተር አውት አድርገን መረጃ ማግኘት እንችላለን ማለት ነው። ይሄ ማድረጋችን ስፔሻሊ ፋይናንሱን ቪዚብል ከማድረግ አኳያ የቱ ጋር ነው እንቅስቃሴ ያለው፣ የቱ ጋር ነው ወጪ ያለው፣ የቱ ጋር ነው ገቢ ያለው፣ የቱ ነው በጣም የሚያስጨንቀን፣ ትርፍ የሚያስገኘው የቱ ነው፣ የጎዳን የቱ ነው የሚለውን
ስፔሻሊ ለይተን ለማወቅ ይረዳናል ማለት ነው። ከዛ ማንዝሊ በጀት ስፔንዲንግ ደግሞ በዚህ ወር በካታጎሪ ኔሙ ስንት በጀት ሊሚት አለው፣ ቶታሊ ስንት ስፔንድ አድርገናል፣ ሪሜኒንግ ስንት አለ የሚለው ያስቀምጥልናል ማለት ነው። እያንዳንዱን ካታጎሪ በዚህ ወር የየወሩ ነው የሚያደርግልን። የቀጣይ ወሩን አሳይም የአንድ ወሩን ነው የሚያሳየው። በጀት ፕሮግሬሲቭ ሪፖርት ደግሞ ወርን ጠቅስና ዓመተ ምህረቱን ጠቅሰን ስንት በካታጎሪ ኔሙ ስንት በጀት ሊሚት አለ፣ አክቹአሊ ስንት ስፔንድ አድርገናል፣ ሪሜኒንግ ስንት አለ፣ ዩዜጅ ፐርሰንቴጅ ስንት ያህል ፐርሰንቱን ደግሞ ተጠቅመናል። ይሄ ፕሮግሬሲቭ የሆነ ሪፖርትን ለዩዘሩ የሚያስቀምጥ ነው ማለት ነው። ይህን ሪፖርት አይተን ወይ ወጪ መቀነስ ካለብን እንቀንሳለን። ከዛ ፋይናንሳችን የት ጋር ነው የተንቀሳቀሰ ያለው የምንለውን መረጃ በየፈለግነው ወር ቁጥሩን እያስገባን ብቻ ዓመተ ምህረቱን ጠቅሰን ፋይናንሻል ኢንፎርሜሽኑ የምናገኝበት መንገድ አለ ማለት ነው። ከዛ ውጪ በጀት አላርት ነው። በጀት አላርት ደግሞ ስፔሻሊ ከ90% በላይ በጀታቸውን የተጠቀሙትን ለዩዘሩ ምልክት ያሳያል ማለት ነው። ኖቲፊኬሽን ያወጣልናል፣ ኖቲፋይ ያደርጋል። እነዚህ ኤክስፔንሲቮች ከ90% በላይ በጀታቸውን ተጠቅመዋል፣ ተጠንቀቁ፣ ሊጎዳችሁ ይችላል፣ ከመቶ በላይ እንደደረሰ ያለ ምናምን የሚለው መረጃ ይሰጣል። ከዚህ ተነስተን ወይ ወጪ እንቀንሳለን ወይም ኦቨር ስፔንዲንግ ነው የሚለውን ኮንክሉዥን እየጻፍን ለምን እንዲህ አይነት ወጪዎች እንዳወጣን ሪዝን አውት አድርገን ስማርት የሆነ ፋይናንሻል ውሳኔ እንሰጣለን ማለት ነው። ከዛ ውጪ ፋይናንሻል ሪፖርት ነው። 2 ቀን ልዩነቶች እናደርግና በሁለት ቀን ልዩነቶች ውስጥ ቶታሊ ፋይናንሻል ይሩን አስቀምጣል። ቶታል ኢንካሙ ስንት ነው፣ ቶታል ኤክስፔንሱ ስንት ነው፣ ኔቱ ስንት ነው የሚለውን መረጃ ይሰጠናል። ይህን ተጠቅመን ለሚያስፈልገው መስሪያ ቤት ቶታሊ ገቢያችን ይሄ ነው፣ ወጪያችን ይሄ ነው የምንለውን ኦዲት ወይም ሪፖርት እናደርግላቸዋለን ማለት ነው። ፋይናንሻል ሪፖርት ለዚህ ይጠቅማል። ስለዚህ ይህን ተጠቅመን ሪፖርት እናደርጋለን። ቀጣዩ ትራንዛክሽን ነው። ትራንዛክሽን ደግሞ የሲስተሙ የልብ ምት የሚባል ቦታ ነው። ስፔሻል ኮስት ለመቀነስ እና ስፔንዲንግ ትንታኔውን እያየን ወጪ ለመቀነስ ነው። ለምሳሌ ለፐርቼዚንግ ላፕቶፕ ከተመደበው 19,000 ወጪ አድርገናል ብንል የቀረው 1,000 ነው። 1,000 ያህል ቀሪ አለ። ይሄ ዴይሊ ያለውን ዴይ ቱ ዴይ በየቀኑ ያለውን የስፔንድ ኢንካም እና ወጪያችንና ኢንካማችንን በካታጎሪ ኔሙ ስፔሲፋይ አድርጎ ያስቀምጥልናል ማለት ነው። ከዛ ውጪ ፋይናንሻል ታሪክ ወይም ሂስትሪ እንዲኖረን ያደርጋል። ይሄ ፋይናንሻል ሂስትሪውን እያየን ሪፖርት እና አናሊሲስ እንሰራለን ማለት ነው። በየቀኑ ስንት ኢንካም አለን፣ ስንት ወጪ አለን፣ ስንት ገቢ አለን የሚለውን መረጃ ከዚህ ማግኘት እንችላለን። ስለዚህ ይሄን እያየን ዴይ ቱ ዴይ እንቅስቃሴያችን ምንድነው የሚለውን መረጃ ማግኘት እንችላለን ማለት ነው። ከዛ ኢንካም ከሆነ ኢንካም ነው፣ ኤክስፔንስ ከሆነ ኤክስፔንስ ነው እያለን መረጃ ማግኘት እንችላለን። ምን ያህል ወጪ አውጥተናል፣ በየቀኑ ምን ያህል ትራንዛክሽን አድርገናል፣ ከአንድ ወር በፊት ማነው ኤክስፔንሲቭ በየቀኑ ያለውን ወጪ ስፔሲፋይ አድርጎ ያስቀምጥልናል ማለት ነው። በየቀኑ የምናደርጋትን ትራንዛክሽኖችን ስፔሻሊ ያወጣል ማለት ነው። ስለዚህ እነዚህን ተጠቅመን ደግሞ አንዳንድ ቬሪ ኢምፖርታንት የሆኑ ፋይናንሻል አናሊሲስ ሪዛልቶችን እናገኛለን ማለት ነው። ስለዚህ በየቀኑ የምናደርገውን እንቅስቃሴም ከዚህ ፋይናንስ ላይ ማግኘትና መመልከት እንችላለን። በየቀኑ ስንት ነው የምናደርገው? አሁን እዚህ ጋር ማናጀር ጋር በዲስክሪፕሽኑ ሴት አድርገን ምን ወጪ ወጥቶ ነበር የምንለውን ስፔሻሊ ፋይናንሱን ማየት ይችላል ማለት ነው። ከዛ ከዚህ ተነስተን ወይ ኮንክሉዥን እንጽፋለን ወይ ስፔንዲንግ ቢሄቨራችን እያየን ወጪ መቀነስ ምናምን የሚባሉ ነገሮችንም አንድ ላይ አካተን መሄድ እንችላለን ማለት ነው። ስለዚህ ይሄን ይመስላል። ከዛ በመቀጠል
ለምሳሌ ሪሰንት ትራንዛክሽኖችን ቶፕ 10 ሪሰንት ትራንዛክሽኖችን ለይቶ ማየት እንችላለን። ቶፕ 10 ስፔንድ ያደረግናቸው ሪሰንት ትራንዛክሽኖች የትኞቹ ናቸው? በእነዚህ ታይም ምንድነው ኢንካም ያገኘነው፣ ምንድነው ወጪ ያወጣነው የምንለውን መረጃ ማግኘት እንችላለን ማለት ነው። በቅርቡ ያደረግናቸውን 10 ትራንዛክሽኖች ለስፔሻል አናሊሲስ የቅርብ ጊዜ ስለምፈልግ እሱ እናደርጋለን። ከዛ ውጪ ቶፕ ኤክስፔንስ ደግሞ ወሩን ጠቅሰን ዓመተ ምህረቱን ጠቅሰን በዚህ ካታጎሪ ኔም በዚህ ዓመተ ምህረት ቶፕ 5 ወጪ ያስወጡን ኤክስፔንሲቮች ምንድን ናቸው? ቶፕ 5 ስፔሻል 5ቱን ገቢያችንን የወሰዱ ወጪዎች እነማን ናቸው የምንለውን መረጃ ይሰጠናል ማለት ነው። ይህ ኤክስፔንስ ደግሞ ካታጎሪ ኔሙን እንጠቅሳለን። በዚህ ካታጎሪ ላይ በየወሩ ስንት ነው ወጪ ያደረግነው፣ ስንት ወጪ አድርገን ምን ያህል ነው የተጎዳነው፣ ምን ያህል ነው የተጠቀምነው የሚለውን መረጃ ይሰጠናል ማለት ነው። ከዛ ውጪ እያንዳንዱን ነገር በካታጎሪ ኔሙን እየጠቀስን መረጃ የ12 ወሩን በየወሩ ያደረግነውን እንቅስቃሴ ማየት እንችላለን። ለምሳሌ ለፉድ በ3 ወር ውስጥ ነው። ኦፊስ ሬንት በየወሩ ሊሆን ይችላል፣ በየወሩ የሚባል ነገር ይኖራል። ግን ይሄን ያህል ወጪ ለሳምፕል አውጥተናል የምንለው መረጃ ይሰጠናል። ከዚህ ተነስተን ወይ ኮንክሉዥን እንጽፋለን። ከዛን ይሄ ፋይናንሳችን ጋር እንዴት ተንቀሳቀሰ ነው የምንለው መረጃ ማግኘት እንችላለን ማለት ነው። ከዛ ማንዝሊ ሳመሪ ነው። ከዛ ወሩን ጠቅሳለን፣ ዓመተ ምህረቱን ጠቅሰን በዚህ ካታጎሪ ታይፕ ስንት ነው፣ በስፔሻል ስንት ኤክስፔንስ አለን፣ ስንት ኢንካም አለን የምንለው መረጃ ይሰጠናል ማለት ነው። በየወሩ ነው ቶታሊ ወራዊ ሪፖርት እንደምባለው በየወሩ ስንት ኤክስፔንስ አለን፣ ስንት ወጪ አለን የምንለው መረጃ ይሰጠናል። ከዚህ ተነስተን ፋይናንሻል ውሳኔዎችን መስጠት እንችላለን ማለት ነው። ከዛ ውጪ ስፔንዲንግ ብሬክዳውን ባይ ካታጎሪ ነው። ሄልፕ ላይ ደግሞ ይህ መረጃ ማግኘት ይችላል። አመሰግናለሁ።